ሰላም እንዴት ናችሁ? ወደ ስማበለው ቤተሰቦች እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እንግዲህ በገጠራማው አካባቢ የተንቀሳቀስኩኝ የገጠራማውን አካባቢ ባህሉን፣ ትውፊቱን፣ ወጉን፣ እምነቱን እና አጠቃላይ ነባራዊ እንቅስቃሴዎችን በየዕለቱ በየቀኑ በየሰዓቱ ለእናንተ በስማበለው የቲክቶክ ፔጅ፣ በስማበለው ዩቲዩብ ቻናል፣ በስማበለው ፌስቡክ፣ በስማበለው ኢንስታግራም በሁሉም ፔጆቼ ልስታውን ድረስ አስተላልፍላችኋለሁ። ወደፊትም አስተላልፍላችኋለሁ። በተለይ ይሄ ሰዓት እንግዲህ ሰኔ አልቆ ሐምሌ የምንገባበት ቀን ነው ነገ። ስለዚህ ሐምሌ ደግሞ ብዙ ያልተዘሩ መሬቶች ወይም ደግሞ የታረሱ የተላሰለሱ አፈሮች እህል የሚለብሱበትና ዘር የሚወድቅበት ሰዓት ነው። ይህ ሰዓት ልጅ አዋቂ ሴት ወንድ ሳይል እየወጣ የሚሰራበት ሰዓት የስራ ሰዓት ነው። አጣዳፊ የሆነ ስርዓት ነው ማለት ነው። ምክንያቱም ተፈጥሮን ተከትለው ስለሚያመርቱ የዝናብ ወቅት ሳያልፋቸው በዚህ ወቅት ላይ ሰርተው ለማምረትና የአካባቢው ማህበረሰብ ለመመገብ ከነሱም አልፎ ደግሞ ከተማውንም የውጭኛውን ዓለም ድረስ ለመመገብና ምርቶችን ለማቅረብ የሚጣደፉበት ሰዓት ነው። ይህን እንቅስቃሴ ደግሞ እኔ በየዕለቱ በየቀኑ በየሰዓቱ እየቀረጽኩኝ ለእናንተ አቀርብላችኋለሁ። እንግዲህ በርከት ያሉ ስራዎችን እስካሁን ሰርተናል። ወደፊትም እንሰራለን። በነገራችን ላይ ወደ ገጠር ስትመጡ ግራ ቀኙን ፊትና ኋላውን ስታዩት እጅግ በጣም ነው ደስ የሚለው። በተለይ ከዚህ በኋላ አረንጓዴ ይሆናል ማለት ነው። ድርቅ የተነጣጠቀው መሬት ውሃ ሞልቶበት አረንጓዴ ይበቅልበታል። ፍሬዎች የሚያፈሩበት አበባ የሚታይበት ሰዓት እየመጣ ነው ከፊታችን። በጣም ደስ የሚል ወቅት ነው የምናሳልፈው ማለት ነው። እነዚህን ሰዓቶች እንግዲህ አብረን እየሰራን አብረን እናሳልፋለን። አሁንም ገጠራማው አካባቢ ያሉት በጣም ነው ደስ የሚለው። በነገራችን ላይ ቤቶቹ ደስ ይላሉ፣ ማህበረሰቡ ደስ ይላል። ጨዋ፣ ትሁት፣ ደግ አብልቶ አጠጥቶ ራሱ የሚመርቃችሁ ማህበረሰብ ነው። በጣም ነው ደስ የሚለው። በነገራችን ላይ ከዚህ ማህበረሰብ ስለወጣው ደስታ ይሰማኛል። ስለዚህ እናንተም ቀጣይ ይሄንን ቻናል አላሳደግ ነው በቂ የሆነ እድገት አለው ብዬ አላስብም። በዛ አጋጣሚ እስከ ሰዓት ድረስ እየተከታተላችሁ ፎሎ፣ ሰብስክራይብ ያደረጋችሁ ቤተሰቦች ከልብ አመሰግናለሁ። ሀሳቦችን ስጠፋ ስትፈልጉኝ፣ ስሰሳት ስታርሙኝ፣ ስደክም ስታበረታቱኝ ለነበራችሁ ቤተሰቦቼ እጅግ በጣም አመሰግናለሁ። በቀጣይም እንግዲህ ድጋፋችሁ፣ ሀሳባችሁ፣ ምልከታችሁ ከኔ ጋር አብሮ እንዲሆን ለምናችኋለሁ። ምክንያቱም በርከት ያሉ ስራዎችን ስለምንሰራ አዳዲስ ፊልሞችን እየሰራን ነው። የአካባቢው ማህበረሰብ ባህሉን፣ እምነቱን በፊልም መንገድ እናቀርባለን፣ በወግ መንገድ እናቀርበዋለን፣ በዶክመንተሪ እናቀርበዋለን። በተለያየ መንገድ ነው እየሰራ ለእናንተ እያቀረብንላችሁ ያለ ነው። በዛ አጋጣሚ ደግሞ ከስማበለው ጋር ሆናችሁ አብራችሁኝ እየወጣችሁ እየወረዳችሁ ላላችሁ ተዋናኞቼ፣ ደጋፊዎቼ በሙሉ እጅግ በጣም አመሰግናለሁ። ሁሌም ከአጠገቤ ላላችሁ ማለት ነው ለእናንተም ትልቅ ምስጋና ማመስገን እወዳለሁ። በተረፈ አብራችሁኝ ገጠር በጣም ነው ደስ የሚለኝ። በነገራችን ላይ እንደምታውቁት ነው የኩበቱ ጢስ ይናፍቃችኋል። የላሞቹ፣ የጥጆቹ፣ የእንቦሶቹ፣ የፍየሎቹ ጩኸት ይናፍቃችኋል። ጠረናቸው ይናፍቃችኋል። በአጠቃላይ የገጠራማው አካባቢ ህይወት በጣም ነው ደስ የሚለው ወይም ደግሞ የሚናፍቀው። ገጠር ያደጋችሁ ልጆች የገጠራማውን ህይወት በተለያየ ዓለማችን ክፍል ያላችሁ ይሄንን ቪዲዮ ስታዩት ደስታ እንደሚሰማችሁ እርግጠኛ ነኝ። ምክንያቱም ወደ ኋላ ይመልሳችኋል ማለት ነው። ትዝታ ይመጣባችኋል ማለት ነውና ያ ትዝታ ደግሞ እጅግ በጣም ስሜት ቀስቃሽ፣ ነገን አሻጋሪ ወይም ደግሞ ታንት ያለፍነውን ነገር የምናፍቀው መልሰን ለማየት የምንጓጓለት ስለሚሆን ማለት ነው። በከተማ ያደጋ